ሸራተን አዲስ የክብር እንግዳ ሆኜ ተጠርቻለሁ። ሰው ወደዛ እየሄድኩ ነው። አለባበሴ ምን ይመስላል? የተጠራሁት 2 ሰዓት ተኩል ላይ ነው። ዝም ብዬ ፊልሞች፣ ቲቪ ሲሪሶች፣ የተለያዩ ፕሮግራሞች ላይ ቢሃይንድ ዘ ሲኖች የእጅ ትንፋሽ ቢቆራረጥም ያው እዚህ እጋብዛችኋለሁ። ንቅንቅ ማለት አይ በመሆኑ በዚህ ቀሚስ ነገር ለብሽ ለማላችንም መልካም የፋሲካ በዓል ቤተሰቦቼ፣ መልካም ቆይታ ይሁንላችሁ። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እና ዛሬ ፕሮግራም አለኝ። ሸራተን አዲስ የክብር እንግዳ ሆኜ ተጠርቻለሁ። ሰው ወደዛ እየሄድኩ ነው። አለባበሴ ምን ይመስላል? አሁን ኦልሞስት ወክ እያደረኩ ነው። ገና ነው ሰዓቱ። የተጠራሁት 2 ሰዓት ተኩል ላይ ነው። ዝም ብዬ እንግዲህ ወክ እያደረኩ ነው እንደምታዩት ማለት ነው። ዛሬ ፕሮግራም ምን ይዘት አለው፣ ምን አይነት ፕሮግራሞች አሉበት የሚለውን ነገር ውስጥ ገብቼ የማሳያችሁ ይሆናል። ውስጥ ገብቼ ደግሞ ያለውን ነገር ኢንቫይሮንመንቱ ምን አይነት ፕሮግራም አዘጋጅተዋል፣ ለምንድን ነው ይህ ፕሮግራም አዘጋጅ የተፈለገው፣ አዘጋጁ ማን ነው፣ ምን አይነት ቤኔፊቶች አሉ፣ ጥቅሞች አሉት የሚለውን ነገር ከፕሮግራሙ ማሳያችሁ ይሆናል። አብራችን እንድትቆዩ እጋብዛችኋለሁ። የዛሬ አውትፊቴ ለየት ነው የሚለው በተለየ መንገድ ነው ለብሼ ወጣሁት። በእርግጥ እንደዚህ አይነት ፕሮግራሞች ላይክ እንደ ሌሎች ፕሮግራሞች ላይ ስጠራ የምለብሰው ላይክ ኮት ምናምን ልብሶች ነው ብዙ ጊዜ የምለብሰው ማለት ነው። ዛሬ ግን በተለየ መንገድ እስኪ እንደዚህ ቀሚስ ነገር ለብሼ ለምን አልገኝም ብዬ አስብኩና ፕሮግራሙ ለሴቶች ስለሆነ ለሴቶች ታስቦ የተዘጋጀ ፕሮግራም ስለሆነ እንደዚህ ለብሼ ልጣብዬ ሰው ውድ ቤተሰቦቼ ትንፋሽ ቢቆራረጥም ያው አየሩ ትንሽ ቀዝቀዝ ስለሚል ነው ድምጼን ትንሽ የያዘውና ወክም እያረኩ ስለሆነ ቅድሚያ ግን ከሁላችንም መልካም የፋሲካ በዓል ብዬ ምኞቴ መግለጽ እፈልጋለሁ። ቤተሰቦቼ መልካም ቆይታ ይሁንላችሁ። ላስገባሽ ነው ችግር የለውም። በነገራችን ላይ አንድ ለየት ያለ ፕሮግራም ለየት ካለ ድርጅት ተዘጋጅቷል። እዛ ፕሮግራም ላይ ደግሞ የክብር እንግዳ በመሆን ተጋብዣለሁ ማለት ነው። ስለዚህ ዛሬ ያለኝን የሸራተን አዲስ ቆይታዬን እንዲሁም ደግሞ በፕሮግራሙ ላይ ያለኝን የቆይታ ጊዜ ምን ሀሳቦች ተነስተዋል፣ ምን አይነት ይዘት አለው፣ ፕሮግራሙ ምን አይነት ነው የሚለውን ነገር አብረን የምናየው ይሆናል። ፕሮግራሙ
ከሶሊ ጋር የሚለው ፕሮግራም ነው። ዊዝ ሶሊ የሚለው ፕሮግራም ነው። ከኔ ጋር በመሆን አብራችሁን እንድትቆዩ ቆይታ የነበረውን የኢቨንቱን የፕሮግራሙን እንዲሁም ደግሞ በሸራተን አዲስ የነበረኝ የቆይታ ጊዜ ምን አይነት እንደሆነ እንድትመለከቱ እጋብዛችኋለሁ። ንቅንቅ ማለት አይቻልም። ትጨርሳላችሁ፣ ታዩታላችሁ፣ ትውዱታላችሁ ብዬ አስባለሁ። እና ደግሞ ሰብስክራይብ አላደረጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ደውሉን በመጫን ቤተሰብ እንድትሆኑ እጋብዛችኋለሁ። አሁን ወደ ፕሮግራሙ ገባለሁ። አብራችሁን ቆዩ። መልካም ቆይታ ይሆንላችሁ። በድጋሚ መልካም ፋሲካ ይሆንልን። ወደ ፕሮግራሙ ጥዬ ነው የመጣሁት። አይ ቲንክ የኛው ይሻላል መሰለኝ።
እንደምታዩት ይሄ ፕሮግራም የሚደረግበት አዳራሽ ነው፣ ግን ፕሮግራሙ ገና አልተጀመረም። ስለዚህ ወጣ ብዬ አሳያችኋለሁ ማለት ነው። ነገራችን ላይ ሶሊ ከሶሊ ጋር የሚለው አዲሱ ፕሮግራሜ ምንድነው? ከሌላው ፕሮግራም ለየት አድርጌ የምሰራው ፕሮግራም ነው። እኔ የምሰራቸው ኢቨንቶች፣ ፕሮግራሞች፣ ፊልሞች፣ ቲቪ ሲሪሶች፣ የተለያዩ ፕሮግራሞች ላይ ቢሃይንድ ዘ ሲኖች የኔ ላይፎች ምን አይነት ነገሮች አሳልፍ ያለው ወደፊት ምን ነገር አሳልፋለሁ የሚለውን አጠቃላይ የሚሆነውን ሁሉ የማሳይበት ፕሮግራም ነው የሚሆነው። ስለዚህ የተለያዩ አዳዲስ ፕሮግራሞች ይዘን እንመጣለን ዊስ ከሶሊ ጋር ከሚለው ፕሮግራሜ ጋር ማለት ነው። ስለዚህ ከሌሎቹ ፕሮግራሜ ጋር ይለያያል ማለት ነው። እኔ በሙያዬ ደራሲ፣ ዳይሬክተር እና እንዲሁም ደግሞ ኢቨንት ኦርጋናይዘር ነኝ። በተጨማሪ ደግሞ አሁን ደግሞ የኢንተርናሽናል ውመን ፒስ ግሩፕ ፒስ አምባሳደር እና እንዲሁም ደግሞ ፒስ ሌክቸር ነኝ። ስለዚህ ተደራራቢ ፕሮፌሽን ውስጥ ነኝ ያለሁት። በዚህ ሂደት ውስጥ ደግሞ ያለኝን ልምዶች፣ ላይፍ ኤክስፔሪንሶች፣ የኢቨንት ባክግራውንዶች፣ ቢሃይንድ ደ ሲኖች እንደገና ደግሞ የሚኖረኝን ነገሮች በሙላ የማሳይበት ፕሮግራም ነው ማለት ነው። ስለዚህ ከዛ ፕሮግራም ውስጥ ደግሞ አንዱ ደግሞ ዛሬ በሸራተን አዲስ ተገኝተን የምናሳልፈው ጊዜ ነው። ስለዚህ ከኔ ጋር ሆኑ፣ ከሶሊ ጋር ሆኑ፣ አብራችሁን ቆዩ ማለት ፈልጋለሁ። እንደነገርኳችሁ ሰብስክራይብ አድርጉ፣ ቤተሰብ ሆኑ፣ ሼር ላይክ አድርጉ። መልካም ቆይታ እንላችሁ። ፕሮግራሙ እስከሚጀምር እስኪ ሸራተን አዲስን ዞር ዞር እያለን እንየው። በእጅ እየቀረስኩ ስለሆነ ያው ትንሽ ሼኮች ሊኖሩ ይችላሉ፣ እንቅስቃሴዎች ትንሽ ሊረብሹ ይችላሉ። ግን ያው ትረዱኛላችሁ ብዬ አስባለሁ። በነገራችን ላይ ይህ ፕሮግራም የተዘጋጀው በኢትዮጵያ ብሔራዊ ባንክና እንዲሁም ደግሞ በኒፊን ኢትዮጵያ ነው። በመሆኑ በዚህ ፕሮግራም ላይ የኢትዮጵያ ብሔራዊ ባንክን ጨምሮ ከሌሎች ድርጅቶች የሚመጡ የተከበሩ እንግዶች ይኖራሉ ተብሎ ነው የሚጠበቀው። እኔም እዚህ ትልቅ ፕሮግራም ላይ በመጋበዜ ትልቅ ክብር ተሰምቶኛል። ለአዘጋጆቹ ለብሔራዊ ባንክ እንዲሁም ደግሞ ለኒፊን ኢትዮጵያ ድርጅት ከልብ አመሰግናለሁ። ሰላም ኢትዮጵያ ኮፊ አይ በርገር አልነበረም።
ኦልሞስት ፕሮግራሙ ሊጀምር ሲል ነው የደረስኩት። ሰው ያው ከኋላ ነው የምቀመጠው፣ ምክንያቱም ለመቅረጽ እንዲመቸኝ ማለት ነው። ከፊት ከተቀመጥኩኝ በጣም አስቸጋሪ ነው የሚሆነው፣ ሰዎችን ልከልል ይችላል ብዬ ስላሰብኩኝ ከኋላ ነው ቦታ ያስያዝኩት። አዳራሹ ይመስላል። ብዙ ሴቶች ተገኝተዋል፣ ብዙ ወንዶች ተገኝተዋል። ያው ፕሮግራሙ የሴቶችን ቢሆን ብዙ ወንዶች ግን ተገኝተዋል። ሲጀምር ደግሞ አብረን የምናየው ይሆናል። በስመቱ ሙስሊሙን ክርስቲያኑን ማለት የናስፊል ሙስሊሙን ክርስቲያኑን የሚያክሱ ስለዚህ ዲጂታል ነው ማን ማለት ዲጂታል ለኛ ሰው አይዴንቲቲ ነው ማናውቀው የመጣው በዚህ ያፋይናንስ ቴክኖሎጂ ይባላል። ለረጅም ዓመታት ያው ማስታወቂያ እንዳልነው ግን ይሄን ሀሳብ ለማየት ስለሚያሰጠን ብዬ ነው። ከስድስት ባንኮች ጋር እንሰራለን። የዲጂታል አንኳታ ዲጂታል ፋይናንስ ይስጥልኝ ያ ፋይናንስ say someone is Mike ይሻላል። አመሰግናለሁ ሲሆን ትውውቁ እንኳን በዝቶብኛል። አመሰግናለሁ ወይዘሮ ማርታም እና ሁላችሁንም ጊዜ የተሰባሰባችሁ የስራ ባልደረቦቼ በጣም አመሰግናለሁ። አጋጣሚ እኔም የዚህ ሴሽን ታገኙና ኦፕሬቲቭ ስካት ኬኬ አይዲ ሴክተር ማይክሮ ፋይናንስ ከዲጂታል ፋይናንሻል ቴክኖሎጂ ከአዳዲስ ምሩቃን ተማሪዎች ይመጣሉ የሚል ነገር ነበር። ግን አንድ ሚስኮንሰፕሽን ነበር። በአብዛኛው የሚመጣው ሴት ብቻ ነው እያስቤ ነበር እና ከቢሮ ሲሄድ ስመጣ ነው የስራ ባልደረባዬ እመጣለሁ ሲለኝ ምን ታደርጋለህ? አይ ወንድም አባል ላይ እኔ ዛሬ ያባልኛለሁ። በጣም የሚያጓጓ ስብስብ ነው። ሌላ ኮንቴንቱ በተመለከተ ምን ማድረግ አለብን ብዬ ሳስብ አጋጣሚ የደወሉ ጓደኞች ነበሩና በዚህ መሀል ስለኔ ሲገለጽ ከኔ ያልተናነሰ እንዲሁም የተሻለ የስራ ልምድም ኤክስፒሪያንስ ያላቸው ሰዎች አሉ የመጡት። አንደኛ እኔም ለማገዝ ነው፣ ሁለተኛ ደግሞ የሚኖረን ኤክሰርሳይዝ ላይ እናንተንም ለማስተባበር ለማገዝ ነው። በሶስተኛ ደረጃ ደግሞ ቅድም ወይዘሮ ማርታ እንዳሉት ትልቁ ዓላማው ከአንድ መንገድ ብቻ የሚነገር ነገር ሳይሆን በጋራ በተለይ ከወለድ ነፃ የፋይናንስ ስርዓት ኢትዮጵያ ውስጥ ከተገነባ ጀምሮ 10 ዓመታት አልፈዋል። በጣም ብዙ መልካም ፍሬዎችን አግኝተናል። አሁን ደግሞ እየመጣው ካለ ለውጥ ጋር ቅድም ወይዘሮ ማርታ እንዳሉት ብዙ የሚለውጡ ስርዓቱን የሚለውጡ በመንግስትም በግል ሴክተሩ እየተከናወኑ ስራዎች አሉና ያን ስለሚያግዝ ወደ ኢንተርስቲ ፋይናንስ ከወለድ ነፃ የፋይናንስ አገልግሎት ውስጥ ሲለውጥ በኋላ እንመጣለን። ስናነሳ በአንድ በግማሽ ሴሽን በተለያየ ዳይቨርስ የሆነ ግሩፕ ሀይል ኤክስፐርት የሆነ ጀማሪ የሆነ መካከለኛ የሆነ በራሷን በጎ የተረዳ ሰው ማስተማር በጣም ይከብዳል። በዛም በ3 በ4 ሰዓት ዘርፉ ራሱ የቻለ ሙሉ የባንክ ስርዓት የፋይናንስ ስርዓት ስለሆነ ማለት ነው። በተቻለ መጠን ግን ዲቴል አልገባም። ምናልባት ለማሳየት ነው። ብዙ ነገሮችን በአንድ ስላይድ ላይ ታጭቆ ካያችሁ ምናልባት አዲስ የሆናችሁ ለዚህ ስርዓት አዲስ የሆናችሁ ደግሞ ገና ጀማሪ እውቀት ላላችሁ ምን ነገር አለ የሚለውን ነገር ለማሳየት ነው። ዛሬ 3 ሰዓት እዚህ በቆምኩበት ሰዓት እርግጠኛ ነኝ ቁጭ ብላችሁ ከቻት ጂፒቲ ጋር ብታወሩ ወይ በጉግል ብታረጉ እኔ ዛሬ ካመጣሁት በላይ መማር ይቻላል። ግን ይሄ መድረክ ያው ቻት ጂፒቲ የማይሰጠው መድረክ እርስ በርስ መገናኘቱ ቅድም እንደተባለው ኔትወርክ ማድረጉ መገናኘቱ የልብ ልብ ማውራቱ ላይ የሌለችበት መሰለኝ ወይ የለበትም። ስለዚህ እሱን ለማድረግ ነው እና በዋነኛነት ምናልባት ፋውንዴሽን ላይ ትንሽ አተኩራለሁ።
ሁላችንም በእኩል ላይ እንድንሆን ከዛ በኋላ ግን ወደ ዓለም ሄደን ምን ነበር ከየት ተነስቶ የደረሰ ዛሬ ምን ላይ ደርሰዋል፣ ለእኛ ምን አበርክተዋለሁ፣ ምን መማር እንችላለን የሚለው ዋና ዋና ነገሮችን አነሳለሁ። የኢትዮጵያንም ሂደታችንም ለመቃኘት ሞክራለሁ በወፍ በረር። በቀጣይ ደግሞ ምን አይነት መልካም አጋጣሚዎች አሉ የሚለው ነገር አነሳለሁ። መጨረሻ ደግሞ ሌባንት የሚሆኑና ብዙ ሰዓት ወስደን ሁላችንም የምናወራበት ኤሪያ ከወለድ ነፃ የፋይናንስ አገልግሎት እንደምናስበው የቀጣዩ የመጪው ዘመን የፋይናንሻል ኢንክሉዥን ሌላ ሆራይዘን ወይ ደግሞ ትልቁ የኢትዮጵያ ሀገራችን ፒላር እንዲሆን ምን ማድረግ አለብን፣ ከአመራር ምን ይጠበቃል፣ በተለይ ደግሞ ከእናንተ ከአብዛኛዎቹ እዚህ ካላችሁት እንስት አመራሮች ምን ይጠበቃል የሚለውን እንድንወያይ ነው መነሻ ስራ ያመጣሁት። ኤግዞስቲቭ ላይሆን ይችላል፣ እሱ እናነሳለን። ስለራሴ ብዙ አላስተዋወቅም፣ ከበቂ በላይ እዚህ ከጻፍኩት በላይ ስለተዋወቀ እንደ መግቢያ እንዲሆንን አንድ ኪዩዝ ነገር አዘጋጅተናል። ይሄ ፈተና ማንም አያረመው፣ ማንም አይሆን፣ ራሱን በራሱ ነው የሚያረመው። ራሳችሁን በራሳችሁ ይጻፉ። የፈለኩት ለምንድን ነው 10 ከ10 የምታመጡት አይመለከትም። ብዙ የባንክ ዳይሬክተሮች ስላላችሁ፣ ባለሙያዎችም ስላላችሁ፣ ግን ምንድነው የቱ ጋር ነን፣ የቱ ጋር ቀድሚያ ራሳችሁ ታዩታላችሁ። ራሱ ሰስክ አስተሳርጉ 10 ጥያቄዎች ናቸው። በጣም ቀላል፣ አሁን ከምናነሳቸውም እንትኖች አጀንዳዎች የወጡ ናቸው። በኋላ ደግሞ መልሰን ደግሞ ትንሽ ዲፕ ዳይቭ አድርገን ደግሞ ጥያቄ ጠይቃለሁ። ስለዚህ አንድ 5 ደቂቃ ልስጣችሁና ቀላል ስለሆነ በሰከንድ ቲክ አድርጋችሁ የምታልፉ ስለሆነ እስካሁትና የመጀመሪያውን ሙሉ ሁለተኛው ነው። በኋላ በራሳችሁ ጊዜ ትሞታላችሁ። መጨረሻውን ቴስት ለምሰጥ የከበደ ጥያቄ ካለ ንገሩኝ። የመጣው ማስቆርጀር ነው። ዳይሬክተሮችን ይመለከታል። የመጣሪ ባንክ አገልግሎት ዳይሬክተሮችን ይመለከታል። ውጤቱ ለባንካቸው አለፍ ነው። የሸሪያ አንዱ ቅርንጫፍ ላይ ብቻ ነው። ያም ደግሞ ሙአመላት የምንለው ሰዎች የሚኖራቸው ግንኙነት፣ ከዛም ግንኙነት ደግሞ ምክንያቱም የሚያገኘው ፖሊስ አለንም ወርደን የምንሄደው ኢስላሚክ ፋይናንስ ወይ ደግሞ ሰው ከሰው ጋር ሪስፔክቲቭ ኦፍ ሃይማኖት፣ ዘር፣ አስተሳሰብ፣ ትምህርት ደረጃ ከተማ ከተማም ይለያል፣ ከክፍለ ሀገርም ይለያል። ስለዚህ ኮዲፋይ ሆኖ የተቀመጠ አንድ ሸሪዓ ግን በአካባቢው ከስተም የተዋሃደ መሰረታዊ ነገሮችን ያልሳተ ግን ህጎች ይኖራቸዋል። የህጉ ሶርስ ቢሆነው ቁርአን ነው፣ ቅዱስ ቁርአን ነው። ከዛ ቀጥሎ ደግሞ የነቢያችን ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው የሰጧቸው ትእዛዛት ያለፏቸው ወይ ደግሞ በዝምታ የሚሆን በትእዛዝ ያለፏቸው ተግባራት ናቸው። እነዚህ አሉ። ከዚህ ቀጥሎ ደግሞ ሲሄድ ደግሞ ስልጣን ያለው አካል እነዚህ ነገሮች ማወቅ ብቻ በቂ አይደለም። ዛሬ አንብቤ አካል ብቻ ዛሬ በጥቂት ለተመልካቸው ያለ እናንተ ግን ምንም ስልጣን ኦቶሪቲ የለኝም የሚታወቁ የማነሳዊ ሸሪዓሹ
ልክ እንደናንተ አንብቤ ተርጉሜ ወይ ደግሞ በደንብ ሲሉ ሰምቼ ነው እንጂ ስልጣን ያለው አካል። ሰላም እንዴት ናችሁ? አላ ተነሳ አንድ እርጉዝ ነበረች እና ለእሷ ይዤላት እየሄድኩኝ እኛ ጋር እንድትሳተፈች ኬክ ካለ ብዬ ነበር። አልቃ በቃ ይችል ሰድላት ተሳታፊ ናት። እዚህ የሚገርምሽ አልቀው ይሄ ነው ያለው። ይሄ ኬክ ግን በጣም ነው የሚጣፍጣው። እውነት ቴስት አድርጊ። ከዛው ከእንትኑ ላይ ነበረ አለቃለችኝ እንጂ ቀድመሽ ትመጫለች። እኔ ራሱ አልቋል ስትለኝ ማለት ነው ፈልጌ ነው አልኳት። እሺ ኦኬ በቃ ጨርሽና ነይ። እሺ ዲናት ላስገባሽ ነው ችግር የለውም።